የፕሪሚየር ሊግ 10ኛ ሳምንት ስኮር ፕሪዲክሽን የሳምንቱ የመጀመሪያ ጨዋታ ብራይተን ከሊድስ። ብራይተን ይህንን ጨዋታ 2-1 ያሸንፋል ብዬ ገምታለሁ። ለምትጫወቱ ሰዎች ኦቨር 1.5 ጎል። ብራይተን 2-0 ያሸንፋል። በርንሌይ ከአርሰናል። አርሰናል 4-1 ያሸንፋል። 4-1 አልበዛም? ብዙ ጊዜ በጣም ብዙ ጎል ይገባል እዚህ ጨዋታ ላይ። 4-1 አርሰናል። እኔ ይህንን ጨዋታ አርሰናል 2-0 ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች ቀጥታ ለአርሰናል ዊን። ክሪስታል ፓላስ ከብሬንትፎርድ። ፓላስ ይህንን ጨዋታ 1-0 ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች ክሪስታል ፓላስ 1 ጎል ያገባል። 1 እኩል አቻ ውጤት ይጠናቀቃል። ፉላም ኮልቭስ። ፉላም 2-1 ያሸንፋል። የጨዋታ ባቻ ውጤት 1 እኩል የሚጠናቀቅ ይመስለኛል። የምትጫወቱ ሰዎች አንደር 4.5። ኖቲንጋም ፎረስት ከማንቸስተር ዩናይትድ። ማንቸስተር እያስገረመን ነው አይደል? ቼልሲን በልጧል፣ ሊቨርፑልን በልጦ ወደ ላይ እየመጣ ነው። አሁንም ቢሆን ይህንን ጨዋታ ማንቸስተር ዩናይትድ ያሸንፋል ብዬ ገምታለሁ። 2-1 ማንቸስተር ዩናይትድ ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች በጨዋታው ከአንድ በላይ ጎል ይቆጠራል። ማንቸስተር 2-0 ያሸንፋል። የሳምንቱ ትልቁ ጨዋታ ማለት እንችላለን ለንደን ደርቢ ነው። ቶተንሃም ከቼልሲ ማይ ምን ታያለ? ቼልሲ ቶትናምን 3-2 ያሸንፋል። 5 ጎል በጨዋታው ይገባል። ብዙ ጊዜ 7 ጎል 6 ጎል የሚገባው 10ሩን ላስት ጨዋታዎች ብታያቸው እንደዛ ነው ጎሉ እና ቶትናምም አሪፍ ላይ ነው። ቼልሲም ደግሞ ትልቅ ቡድን ሲያገኝ ይጠነክራል። ስለዛ ሊገባ ይችላል ብዬ አስባለሁ። በእርግጥ ቶተንሃም ላይ ቼልሲ ጠንከር ይላል ብዙ ጊዜ። ይህ ጨዋታ ለእኔ በጣም ከባድ ነው ማሂ። ማለት ቼልሲ ያሸንፋል ማለት እንፈልግ ያለው በዚህ በኩል ደግሞ አሁን ላይ ቶተንሃም 3ኛ ደረጃ ላይ ነው ያለው። ቼልሲ ደግሞ አቋሙ ትንሽ መከላከል ክፍሉ በጣም አስፈሪ ሆኗል። እኔ የጨዋታ ባቻ ውጤት 2 እኩል የሚጠናቀቅ ነው የሚመስለኝ። የምትጫወቱ ሰዎች ቦስቲም ትስኮር ማለት ትችላላችሁ። ሊቨርፑል ካስቶን ቪላ። ሊቨርፑል ከባድ ሁኔታ ላይ ነው ያለው። እንደውም ሰሞኑን ምን ቀልድ ሰምቻለሁ መሰለሽ? አንዱ ሊቨርፑል እየመራ ያለ ኮማ ውስጥ ገብቶ አሁን ከኮማ ተነስቶ እንዴት ነው እየመራን ነው ምናምን ሲል ተው ምናምን ያለንበት ሁኔታ ተው ሲባል እሺ ማንቸስተር እንዴት ሆነ ሲባል ማንቸስተር ደግሞ ሌላ ታሪክ ውስጥ ገብቷል ተብሏል። በዚህ ሳምንት ቀልድ ነው። ሊቨርፑል ያሸንፋል ብዬ ገምታለሁ። 2-1 ሊቨርፑል የሚያሸንፍ ይመስለኛል። ለምትጫወቱ ሰዎች በጨዋታው ከአንድ በላይ ጎል ይቆጠራል። ማይምንት ያለሽ አንቺ እንዳልከው ነው። ሊቨርፑል 2-1 ያሸንፋል ነው የምለው። ዌስትሃም ከኒውካስትል ዩናይትድ። ኒውካስትል 2-0 ያሸንፋል። እኔም ይሄንን ጨዋታ ኒውካስትል አዌይ ቢሆንም ያሸንፍ ይመስለኛል። እኔ 3-1 ያሸንፋል ብዬ ነው የምገምተው። የምትጫወቱ ሰዎች ቀጥታ ኒውካስትልን ዊን። ማንቸስተር ሲቲ ከቦርንማውዝ። ይሄንን ጨዋታ ማንቸስተር ሲቲ ያሸንፋል ብዬ ነው የምገምተው። ምክንያቱም ላስት 18 ጨዋታ ተገናኝተው 17ቱን ማንቸስተር ሲቲ ነው ያሸነፈው። ይሄንም ጨዋታ ማንቸስተር ሲቲ ያሸንፋል ብዬ ገምታለሁ። በርንማውዝ ከባድ ተጋጣሚ ነው፣ 2ኛ ላይ ነው ያለው። ቢሆንም ግን ማንቸስተር ሲቲ 3-1 ይሄንን ጨዋታ ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች ቀጥታ ለማንቸስተር ሲቲ ዊን ማለት ትችላላችሁ። እንዳልከው ነው። ቦርንማውዝ ዘንድሮ የሚያስፈራ ትንሽ ከበድ የሚል ቲም ሆኗል። እንዳልከው በተከታታይ ሲቲን አሸንፎት አያውቅም። ለዛ ያው አንዳንዴ ታሪክ እንትን ያደርጋል አይደል? ዶሚኔት ያደርጋል። ለዛ 1-0 ሲቲ ያሸንፋል ብዬ አስባለሁ። ከባድ ጨዋታ ግን ይሆናል ብዬ አስባለሁ። የሳምንቱ የመጨረሻ ጨዋታ ሰንደርላንድ ከኤቨርተን። ኤቨርተን 1-0 ሰንደርላንድን ያሸንፋል። ይህንን ጨዋታ እኔ ሰንደርላንድ በሜዳው ስለሚያደርግ ያሸንፋል ብዬ ገምታለሁ። 2-1 ሰንደርላንድ የሚያሸንፍ ይመስለኛል። የምትጫወቱ ሰዎች ሰንደርላንድ 1 ጎል ያገባል ማለት ትችላላችሁ። የ10ኛ ሳምንት ስኮር ፕሪዲክሽናችን ይሄን ይመስል ነበረ። የእናንተን ፕሪዲክሽን ኮሜንት ላይ ያስቀምጡልን። ቪዲዮን ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ደግሞ አካውንቱን ፎሎ ማድረግ እንዳትረሱ። ይመቻል።